የበላን ማዕበል በሰደቃ ተከላከሏል። በሰደቃ ማይፈታ ነገር የለም። በተለይ ለነዚህ መናገር ለማይችሉ ሰዎች ስፓይናል ኮርዳቸው ቀና ማለት ያቃታቸው፣ ሽንት መቆጣጠር የማይችሉ፣ ሐሳባቸውን መግለጽ የማይችሉ አላህ ለኛ ምሳሌ አድርጎ ያስቀመጠን እንድንማርበት ያደረጉንን ሰዎች ላይ ሰደቃችን እጥፍ ድርብ ነው የሚሆነው። አግዙ ነው፣ ሰደቃ ነው። ለእዝነት ይርሐሙ መን ፊል አርድ ይርሐሙኩም መን ፊስ ሰማ። በተለይ ደግሞ እስላም ክርስቲያን አይሉም። በሽታም እንደዛ ብሎ አልመጣም። እንደ ሰው ሂዩማኒቲ እየሰሩ ስለሆነ ሁላችንም እንደው ይገባናል። ጠንካራም አላህ ያርገን። በመቀጠል እዚህ ብዙ የክብር እንግዶች ይታዩኛል። ከክብር እንግዶቹ መካከል ንግግር እንዲያደርጉልን ኡስታዝ ኑሩ ቱርኪና ኡስታዝ መሐመድ አባተ እርስ በራሳቸው ተመካክረው ንግግር ያደርጉልናል። በክብር ወደ መድረክ ሸኙልን። እዝነት የአካል ጉዳተኛ ህፃናት ወላጆች መርጃ ማህበር 5ኛ ዓመቱን እያከበረ ይገኛል። ከኡስታዝ መልእክት በኋላ ደግሞ ሌሎች ፕሮግራሞችን ይዘን እንመለሳለን። السلام عليكم ورحمة الله وبركاته. بسم الله الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. እኔ እንኳን ኡስታዝ ኑሩ እንዲቀድም አሳምኘው ነበረ። ሐቂቀተን በኢትዮጵያ በተለይ ደግሞ አዲስ አበባ ላይ ስናይ በብዙ ችግሮች መካከል ሀገራችን እንድትቆይ የሚያደርጉ ትልልቅ ስራ የሚሰሩ ሰዎች በግል ደረጃ በመኖራቸው ይመስለኛል በብዙ ችግር፣ በብዙ ማጥ፣ በብዙ ቀውሶች መካከል የተወሰኑ ኸይር ነገሮች የምናይበት ምክንያት ትልቁ ነገር ግለሰብ ሆነው ተፈጥረው ግን ለህዝብ የሚኖሩ ሰዎችን በመካከላችን አላህ Subhanahu Wa Ta'ala ስለሚያይ። ለምሳሌ መቄዶንያን ውሰዱ። አንድ ሰው ነው ግን ሀገር ያለባትን ትልቅ ችግር እየቀረፈ ነው። ባቡል ኸይርን ውሰዱ። ትልቅ ችግር እየቀረፈ ነው ያለው። የሲርለናን ውሰዱ። ትልቅ የህዝብን ችግር ሮሮ እንባ እያበሰ ነው ያለው። እዝነትን ደግሞ ውሰዱ። ሱብሃንአላህ ተደራራቢ የሆነ ችግር ያለባቸው ልጆችን ሲረዳ እናቶችን ቤተሰቦቻቸውን እየረዳ ነው ያለው ማለት ነው። እና አንዳንድ ጊዜ አሁን ከኑሩ ጋር እያወራው ምን እያልኩት ነበረ፣ አዲስ አበባ ላይ ብዙ ዝናብ የሚዘንበው ምናልባት እንደዚህ አይነት ኸይር የሆኑ ነገሮች ከሁሉም ከኢትዮጵያ ዳር በበለጠ አዲስ አበባ ላይ ስላለ ነው። ምናልባት በመንግስት በኩልም ካሉ ከበባድ ችግሮች ሁሉ ይሄንን መንግስት እስካሁን ባለው ድረስም ለወደፊትም ከቆየ የሚቆየው አንዱ ትልቁ ነገር ምንድነው? በየትምህርት ቤቱ የተከፈተው የምገባ ማዕከል። እኔ ሰፈር ውስጥ አንድ የሆነ ነገር አየሁ። ምንድነው? የለቢጤ የሆኑ ሰዎች ናቸው። ከዚህ በፊት እንግዲህ ትምህርት ሊማሩ ይችላሉ ተብሎ ይገመታል? አይገመትም። በላስቲክ አንድ ቤት ግድግዳ ስር የሚኖሩ ማለት ነው። ልጆች አላቸው። ልጆቻቸው ዩኒፎርም ለብሰው ትምህርት ቤት ሄደው ይማራሉ። ከትምህርት ቤት ሲመጡ ከእናታቸው ጋር አብረው ከትምህርት ቤት ይዘውት የመጡትን ምግብ ሲበሉ ተመለከትኩ። ሱብሃንአላህ ይሄ በጣም ትልቅ የሆነ የሚያስተላልፈው መልእክት አለ እና እዝነት እንደ ስሙ ትልቅ የሆነ ዓላማ ይዞ የተነሳ ምናልባት ዘይባኔ ቤተሰቦቿንም ሁሉንም አውቃለሁ በደንብ ልጇን ለማሳከም አገር ውስጥ አይደለም የትኛውም ውድ የሆነ በዓለም ላይ ያለ ሀገር ሄዳ እስከ መጨረሻው ድረስ ማሳከም ትችላለች። ግን ለምን ለራሴ ልጅ ብቻ ሆናለሁ? በየቤቱ የሚያለቅሱ እናቶች አሉ፣ በየቤቱ እንባቸው ያልታበሱ ልጆች አሉ ብላን የተነሳችው እና ይሄ ትልቅ ኸይር የሆነ ነገር ነውና ሁላችንም ተረባርበን አንድ ትልቅ ደረጃ ላይ እንዲደርስ ማድረግ ይኖርብናል። ቅድም መልእክት እሷ እዚህ ጋር ስታስተላልፍ ከኪራይ ቤቶች ሙሉ ለሙሉ የወጣች አይነት መልእክት ነው የተላለፈው። ትልቅ ለውጥ አለ። አሁንም ግን ይሄ በመንግስት ኪራይ ቤቶች ስር ሆኖ
ኪራይ እየተከፈለበት ልጆች እንዲህ አይነት ትልቅ የመንግስት ኃላፊነት የሆነን ስራ በእርግጥ መንግስት ብቻውን ሁሉን ነገር መወጣት አይችልም፣ ግን ያንን እየተሰራ ነው ያለውና በቀጣይ የኪራይ ቤቶችም ይህንን ትልቅ የሆነ ዓላማ አይቶ ከግምት ውስጥ አስገብቶ ይህንን ቦታ እንዳመቻቸው ሁሉ ለድርጅቱ ወደ ግል ይዞታና በየቤቱ ተደብቀው ቤት ተዘግቶባቸው የሚያነቡ ልጆች እናቶች ወደዚህ ማዕከል መጥተው ሞራላቸው ስነልቦናቸው ታድሶ የሚበሉት የሚጠጡት የሚለብሱት አእምሯቸውን ደግሞ የሚያበለጽጉበት ማህበረሰብ ውስጥ ደግሞ ገብተው የራሳቸውን አስተዋጽኦ ለማበርከት የሚችሉ ልጆች መታደጊያ የሆነ ማዕከል ነውና ከየጊዜው ከኪራይ ቤቶችም ኪራይ የሚወጡበትን ነገር እንዲያመቻቹ መልእክት አስተላልፋለሁ። አላህ ያበርታችሁ። አላህ Subhanahu Wa Ta'ala ከፈጠረው 99 ረህመትን ፈጥሯል። አላህ ሲፈጥር 99 እዝነት ፈጥሯል። 100 እዝነት ፈጥሮ 99ን እሱን አስቀምጦ እሱ ጋር አስቀምጦ አንዷን እዝነት ወደኛ ወልዷል። ከዛ አንድ እዝነት መካከል ግን ምናልባት ኢትዮጵያ ውስጥ ካሉ 130 ሚሊዮን ህዝቦች ውስጥ የዛች አንድ እዝነት 99% የሚሆነው የሚታዩት ቅድም በጠሯቸው ተቋም ውስጥ እኛንም የዛን የእዝነት ተካፋይ የምንሆን የምናግዝ ሰዎች አላህ ያድርገን። አመሰግናለሁ። ሰላም አለይኩም ወራህመቱላሂ እንኳን ለእዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት 5ኛ ዓመት የምስረታ በዓልና የራሳችን አዲስ ማዕከል ገንብተን በይፋ ለምናስመረቅበት የዚህ ታሪካዊ ዕለት በሰላም አደረሳችሁ። በድጋሚ ዛሬ ከእኛ ጋር ይህንን ታላቅ ደስታ ለመካፈል ጥሪያችንን አክብራችሁ ስለተገኛችሁ በቅድሚያ በድርጅቱ ምስኪን ህፃናቶችና ቤተሰቦቻቸው ስም ልባዊ ምስጋናዬን አቀርባለሁ። ክብራንና ክብራት እዝነት የተመሰረተው የህይወት ፈተና ለበዛባቸው በአእምሮ እድገት ውስንነት እና በሴሬብራል ፓልሲ ምክንያት ተደራራቢ አካል ጉዳት ይዘው ለተወለዱና ለሚኖሩ የህፃናት ድምጽ አለይታ ለመሆን ነው። ሁላችንም እንደምናውቀው እነዚህ ህፃናት ያለ ሰውና መሳሪያ ድጋፍ ራሳቸውን ችለው መቆም መቀመጥም ሆነ መራመድ የማይችሉ ከዚህም በላይ የውስጥ ስሜታቸውን ህመማቸውንና ፍላጎታቸውን ከማልቀስ ውጭ በአንደበታቸው ለመግለጽ እንኳን ያልታደሉ ናቸው። በከፍተኛ ኢኮኖሚ ችግር ውስጥ ያሉት ምስኪን ቤተሰቦች ደግሞ እነዚህን ህፃናት በጠበበና በጨለመ ጓዳ በአንዲት ፍራሽ ላይ ከፀሐይና ብርሃን ከሰው እይታ ደብቀው ውሎና አዳራቸውን ከማድረግ ውጭ ሌላ አማራጭ እንዳልነበራቸው የሚታወቅ መራር እውነት ነው። ይህ ሁኔታ የህፃናቱን ስቃይ ከማባባሱም በላይ የወላጆችን በተለይም የነዚህ ህፃናት እናቶችን የስነ ልቦና የኢኮኖሚና የማህበራዊ ህይወት ክፉኛ ሲጎዳ ቆይቷል። ይህንን ልብ የሚሰብር አሳዛኝ ሁኔታ ዝም ብሎ ማየት የከበደን ድርጅታችን ለነዚህ ህፃናት የብርሃን ጮራ ለወላጆች ደግሞ የእፎይታ ጥላ ለመሆን በማሰብና ሸክማቸውን ለማቃለል በመወሰን ነበር ከ5 ዓመት በፊት ይህንን የተቀደሰ ጉዞ የጀመርነው። ክብራትና ክብራን ይህንን የተቀደሰ ዓላማ አንግበን ባለፉት 5 የትግበራ ዓመታት ያደረግነው ጉዞ አልጋ በአልጋ አልነበረም። እንግልታችንን የቆየነው በኪራይ ቤት ውስጥ በመሆኑ ቦታው ለህፃናቱ ምቹ ካለመሆኑ ጋር ተያይዞ በርካታ ውጣ ውረዶችንና እንግልቶችን አሳልፈናል። ይሁን እንጂ የህፃናቱና የወላጆቹ ስቃይ ከምንም ነገር በላይ ስለነበር ለአንዲትም ቀን ተስፋ ቆርጠን ወደ ኋላ አላፈገፈግንም። በእነዚህ 5 ዓመታት ውስጥ ከኪራይ ቤት እየተንገላታንም ቢሆን ለነዚህ ምስኪን ህፃናት የፊዚዮቴራፒ ህክምና፣ የተመጣጠነ ምግብ አገልግሎት፣ የንጽህና መጠበቂያ ቁሳቁሶች አቅርቦት እና ነፃ ትራንስፖርት አገልግሎቶችን ያለ ማቋረጥ ስንሰጥ ቆይተናል። በዚህም በተደረገላቸው ተከታታይ የቴራፒና የእንክብካቤ ድጋፍ ህፃናቱ ለአካላዊም ሆነ በጤና ሁኔታቸው ላይ ተስፋ ሰጪ ለውጦችን እንዲያሳዩ ማድረግ ችለናል። ድጋፋችን በህፃናቱ ላይ ብቻ የተገደበ አልነበረም። ልጆቻቸውን አቅፈው በቤት ውስጥ ከመቀመጥ ውጭ ሌላ አማራጭ አጥተው ለነበሩት ወላጆቻቸው ጭምር የብርሃን በር ከፍተናል። ወላጆች የሚደርስባቸውን የኢኮኖሚና የስነ ልቦና ጫና ለማቃለል ተከታታይ የስነ ልቦና ድጋፍ በመስጠት እንዲሁም በገቢያቸው ራሳቸውን እንዲችሉ የስራ ዕድል ፈጠራና የስልጠና ድጋፎችን በማመቻቸት የበርካታ ቤተሰቦችን እንባ ማበስ ችለናል።
ባለፉት 5 ዓመታት በእጅጉ ፈታኝ በሆነ ሁኔታ ውስጥ አልፈን ዛሬ ላይ የበርካታ ቤተሰቦችን ህይወት ለመታደግ በመቻላችን እንደ ተቋም ታላቅ ኩራት ይሰማናል። ክብራትና ክብራን ያለፉትን 5 ዓመታት የኪራይ ቤት እንግልትና ያሳለፍነውን ውጣ ውረድ ወደ ኋላ መለስ ብለን ስንመለከት የዛሬ ዕለት ለእኛ የድልና የደስታ ቀን ነው። ይሄው ዛሬ በኪራይ ቤትና ለህፃናቱ ምቹ ባልሆነው ስፍራዎች እንገላቱ የነበሩ ምስኪን ህፃናትና ወላጆች ቋሚና የራሳቸው የሆነ መጠለያ እንዲያገኙ ችለናል። ይህ አሁን የምንገኝበትና በአራዳ ክፍለ ከተማ በፌደራል ቤቶች ኮርፖሬሽን ባገኘነው ቦታ ላይ በራሳችን አቅም እንዲሁም በድርጅቶችና ግለሰቦች ድጋፍ ገንብተን ያጠናቀቅነው አዲስ ማዕከል ከኪራይ ቤት ጥገኝነት ያለቀቀን ትልቅ ስኬታችን ነው። ለዚህም ነው ዛሬ 5ኛ የምስረታ በዓላችንና የዚህም ማዕከል ምረቃ ደርበን ስናከብር ደስታችን ወደር ያጣው። ይህ አዲስ ማዕከል ለእኛ ዝም ብሎ በድንጋይ በብረትና በሲሚንቶ የተገነባ ህንፃ ብቻ አይደለም። ይልቁንም በተደራራቢ አካል ጉዳት ለሚሰቃዩ ልጆቻችን ነፃነታቸውን የሚያገኙበት ያለምንም መሸማቀቅ የተሟላ የቴራፒና እንክብካቤ አገልግሎት የሚያገኙበት የፈውስ ቦታ ነው። ለወላጆች ደግሞ ልጆቻቸውን በክብር የሚያሳድጉበት የልባቸውን ሀዘን የሚካፈሉበትና የነገ ተስፋ ብርሃናቸውን የሚያዩበት የእፎይታ ቤት ነው። ደረጃውን ጠብቆ የተገነባው ይህ ማዕከል አሁን የምንሰጣቸውን አገልግሎቶች በጥራትም ሆነ በብዛት አድርገን እንድንሰጥ እንዲሁም በቀጣይ ብዙ ህፃናትንና ቤተሰቦቻቸውን ተደራሽ ለማድረግ የሚያስችል ሰፊ አቅም ይፈጥርልናል። የተከበራችሁ እንግዶቻችን ይህ ዛሬ የምናየው ታላቅ ስኬትና ብሩህ ተስፋ የዝነት ብቻ አይደለም። ይህ ማዕከል የእናንተም የሁላችንም የጋራ ድል ነው። በዚህ አጋጣሚ ከጅምሩ አንስቶ ቦታውን በማመቻቸት ትልቅ ውለታ ለዋለልን የፌደራል ቤቶች ኮርፖሬሽን ለሚመለከታቸው የመንግስት አካላትና የአስተዳደር እርከኖች ከፍተኛ ምስጋናን ለማቅረብ እወዳለሁ። በተመሳሳይ በገንዘብ በቁሳቁስ በሙያና በሀሳብ ከጎናችን ላልተለያቸው አጋር ድርጅቶቻችን ለጋሽ ግለሰቦች በተለይም እንደ ተቅዋ ሀበሻ ሙስሊም ሴቶች ዓለም አቀፍ ድርጅት፣ ሱመያ የሴቶች ጀማዓ ሲያትል፣ ዳሩ ሰላም ሮማ ጀማዓ፣ አንድነታችን የሴቶች ኦንላይን መድረሳ እና መላው የዲያስፖራ ማህበረሰብ አባላት እንዲሁም እነዚህን ህፃናት እንደራሳቸው ልጅ አድርገው ሌት ተቀን በፍቅር በእንክብካቤና በቅንነት ለሚያገለግሉ የሕክምና ባለሙያዎች እና ሰራተኞቻችን ያለኝን ክብርና ምስጋና የላቀ ነው። ከሁሉም በላይ ግን የህይወትን ከባድ ሸክምና ፈተና በትዕግስትና በእምነት ተሸክማችሁ ተስፋ ሳትቆርጡ ልጆቻችሁ እስትንፋስ የሆናችሁ ውድ የህፃናቱ ወላጆች በተለይም እናቶች የእናንተ ጽናት የኛ የሁልጊዜም ብርታት ነውና በእጅጉ ላመሰግናችሁ እወዳለሁ። ክብራንና ክብራት እንደ ተቋም ዛሬ ትልቅ ምዕራፍ ላይ ብንደርስም ጉዟችን ግን ገና አላለቀም። ይህ አዲስ ማዕከል በቀጣይ ብዙ ህፃናትን ለመድረስ የሚያስችለን መነሻችን እንጂ መዳረሻችን አይደለም። አሁንም ቢሆን እኛን ያላገኙ በየቤቱ ጓዳ ተዘግተው የድረሱልን ጥሪ የሚያሰሙ በርካታ ህፃናትና በጭንቀት የሚሰቃዩ ወላጆች አሉ። ስለሆነም የእነዚህን ምስኪን ህፃናትና የህፃናቱን እንባ ለማበስ የችግር ቀንበራቸውን ለማንሳት በምናደርገው የነገው ጉዞ አሁንም እንደ ትናንቱ የሁላቸውም ትብብርና ጠንካራ አካልነት ከምንጊዜም በላይ እንደሚያስፈልገን ከዚሁ መድረክ ከወዲሁ አደራ ለማለት እወዳለሁ። በድጋሚ የተከበረና ታሪካዊ ቀን ጥሪያችንን አክብራችሁ ስለተገኛችሁልን እጅግ አድርጌ እያመሰገንኩ እዝነት አካል ጉዳተኛ ህፃናትና ወላጅ መርጃ ድርጅት 5ኛ ዓመቱን ከማክበሩ ለጎን ያስገነባውን አዲሱ ማዕከላችንን በይፋ መክፈቱን ስንገልጽ በታላቅ ደስታና ክብር ነው። የጀመርነው በጎ ስራ ከግቡ ለማድረስ ፈጣሪ ያግዘን። አመሰግናለሁ። መነሻችን እንጂ መድረሻችን አይደለም። መዳረሻችን ትልቅ ነው። ምናልባት የዝነት ልቦቹን አዲስ አበባ ላይ ብቻ ሳይሆን በተለያዩ የሀገራችን ክፍል በተመሳሳይ ጉዳት ለሚሰቃዩ ልጆች እንዲደርስ በር ከፋች ይሆናል ብዬ አስባለሁኝ። ለዚህ ደግሞ የሁላችንም ቀና ትብብር ያስፈልጋል የሚል መልእክት ነው ያስተላለፉት። እጅግ እናመሰግናለን። ከዚህ በመቀጠል ደግሞ ጨዋታ አዋቂው የየቲሞች አባት ኡስታዝ ኑሩ ቱርኪን በክብር ወደ መድረክ እንጋብዛለን። ኡስታዝ ኑሩ ቱርኪ
የየሲር ለና የበጎ አድራጎት ድርጅት መስራችና ባለቤት እንደሆኑ እናውቃለን። እሳቸውም ተነግሮ የማያልቅ የበጎነት ምሳሌ ናቸው። ከእሳቸው አንደበት ደግሞ ሃይማኖታዊ መልእክትም እንደዚሁ ጨምረን እንሰማለን። ወደ እሳቸው እናልፋለን። እኔን ለመላከፍ እኔን የሚያክል እዚህ ጋር ያመጣችሁት ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ያው ዛሬ ከየቱ እንደምንጀምር አናውቅም። ባል ልጅ ተወልዶለት የዚህ አይነት ልጅ ሲወለድለት ጥሎ የሚወጣበት ብዙ እህቶች የተፈተኑበት ትዳራቸው ባልሰራችው ወንጀል ይሄ ልጅን ስለወለደች ትዳሯ የተለያየች እህታችን ተቆጥራ ማታልቅ ብዙ አለ። በዚህ አይነት ስራ ላይ ያለው ወንድ አንዱ ስለሆንኩኝ አውቀዋለሁ። ብዙ ወንዶች ለዚህ ኢማን ጥንካሬ ስላጡ ብዙ እህቶቻችን ያለ ትዳር ይሄ ልጅ እንዲያሳድጉ አድርጓቸዋል። ግን አላህ ዘቢባ ለምንድን ነው የዚህ አይነት ልጅ የሰጣት ሲባል ዛሬ መልስ ሊያሳየን ነው፣ ሌላ አይደለም። ዘቢባ ለምንድን ነው የሰጣት? በቃ አሽቷታል። የታጨችበት ዓላማ ስላለ የዚህ አይነት ልጅ ያስፈልግሻል ብሎ አላህ ሰጣት። ሲሰጣት ልቧ ላይ ደግሞ ረህመት አደረገላት። ወንድሜ ኡስታዝ መሐመድ አባተ እንዳለው እኛ ድንገት ልጅነታችን ወጣትነታችን በዚህ ስራ ነው ያሳለፍነው። ነገር ግን ይህን ስራ እናስበው፣ በጣም ሰብር የሚጠይቅ ስራ ነው። በጣም ማንም የማይደፍረው ለሆነ አጋጣሚ ይህን ስራ እናንሳ ብለን አስበን አናውቅ። ድንገት በቢሮ ይመጣሉ፣ የሆነ ነገር ታደርጋለህ፣ ትሸኛቸዋለህ እንጂ ግቢ ኖሯቸው ቴራፒ ተከፍቶላቸው እዚህ እንዲውሉ ተደርጎ እዚህ እንዲበሉ ተደርጎ እናት መጣ ትሪት እንድታደርግ የሚታሰብ አልነበረም። በዛ ላይ ደግሞ ይህን ስራ በጣም ከባድ የሚያደርገው ስለምናውቀው የሰው ፊት ቆመ ነው የምትሰራው። ብዙ በዚህ መልካም ስራ የሚመርጣቸው ሰዎች አጭር ነው ፐርሰንታቸው፣ ትንሽ ፐርሰንት ነው ታሪክ እየተሰራ ያለው። ምክንያቱም ነጋዴዎች ተሰባስበው አንቺ አርፈሽ ስሪ እኛ እንሮጣለን አይሉ። የምትሮጠው እሷ፣ የምታዘጋጀው እሷ፣ በየቢሮ ሄዳ የምትገባው እሷ። ስራውን የሚያከብደው ይሄ ነው። እኔ ዛሬ በጣም ደስ ካለኝ ወላሂ ምዬ ነው የምነግራችሁ፣ መሬት ከጠየኩኝ ብዙ አመት ነው። አንድም ቀን ግን እቺ ልጅ እንድቀድማት አልፈልግም። እዝነትን ቀድሜ መሬት ማግኘት ወላሂ ተመኝቼ አላውቅም። ዛሬ ትልቅ ሸክም ነው የወረደልኝ ለኔ። ይህም ቤት ማየቴ አንዱ ሸክም ነው ዛሬ ቀለለኝ። ከቱም የሲር ለና የሚሮጡ ልጆች ናቸው። ቤታቸው ደርሰው ተደውሎ የሚጠሩ ናቸው። ይህን ከምንም ስራ ጋር የምናወዳድረው አይደለም። ስለዚህ ዛሬ 5ኛው አመት ይህም ቤት መሰጠቱ በጣም ከአቅም በላይ በሆነ ተደሰትኩም ባልልም ግን ደስ ብሎናል። ለምን? ምንም ስለሚገባው ለዚህ አይነት ስራ ትልቅ ጥጉን የማናውቀው መሬትን ቢሰጥም ለዚህ ቦታ ምንም አይመጥነውም እና አልহামዱሊላህ ግን አረፍት አግኝተናል። ቢያንስ ዘቢባ መሰል ወንድሞቼም አብሮማ ያሉ ቦርዶችም ቢያንስ የቤት ክራይ ለመለመን የሰው ፊት መቆም አንድ ነገር ቀንሶላቸዋል። ይሄ ቀላል አይደለም። አሁንም የመንግስት አካል ሲባል በየንግግሩ እየሰማው ነው ካላችሁ የቤት ክራይ ከዚህ ቤት መቀበል ይጠበቃል ብዬ ባላስብም ድንገት ለበረካው ካላችሁ 8 ብርና 10 ብር እንዲከፈል በዚሁ ነግራቸዋለሁ። ከዛ ውጪ ከዚህ ቤት ይከብዳል። ምን ብለን ነው ደረሰኝ የምንቆርጠው? ከአካል ጉዳተኛ ተብሎ ደረሰኝ መቁረጡ ራሱ ትንሽ ይከብዳልና ታሪካችሁንም በዚሁ ሙሉ እንድታደርጉልን እየጠየቅኩኝ ኢንሻአላህ እህቴም እንኳን አላህ ቤቱን ልቀቂ ስትባል ብዙ ጊዜ ትነግረኛለችና ቤት ልቀቁ ሲባል ደግሞ አብሮ የስራው ስሜቱ ይገለሃልና ኢንሻአላህ እንግዲህ በጣም ትልቅ ደስታ ተሰምቶናል። በርቺልን፣ ጠንክሪልን። በዚሁ እንቅስቃሴ የተለያያችሁ ቀደም እህቴ ዘይባ ስትገልጻችሁ የነበራችሁ እማቃችሁም እማናቃችሁም ሀገር ውስጥም ውጭም ያላችሁ አሻራችሁን ለጣላችሁ ለእናንተም እንግዲህ ከወለዳችሁት ልጅ በላይ እዚህ ላይ ሲሚንቶን የላከ ሰው ሁሉ ትልቅ አሻራ አለው። እዚህ ላይ የውሃ ቧንቧ የላከ ሰው ሁሉ ትልቅ አሻራ አለውና የሂደት ጉዳይ እንጂ ነገሮች ሁሉ እንደሚሳኩ እኔም ከዘይባ ተመሪያለሁ። ለካስ ዘይባ በዚህ በሴትነቷ ይሄን ከሰራች ለኔም ጥንካሬ ዛሬ ሆናኛለች። ኢንሻአላህ እኔም ማርሽን ጨምሬ በደንብ ቀጥላለሁ። አንቺ ማርሽን ቀጥሪ።
ቀጤ አላህ ያግዝሽ አላህ ያግዛችሁ በጣም ደስ ብሎናል ወጀዛኩሙላህ ኸይረን ሰላም አለይኩም ወራህመቱላህ